فإني قريب. بسم الله وعلى بركة الله ولا حول ولا قوة إلا بالله ولا نعبد إلا إياه والصلاة والسلام على خير خلق الله. يا قوم سلام الله عليكم ورحمته وبركاته. فإني قريب أني قربنا ميلو بروغرام لي نغنيالن. الله لباروቹ ቅርብ ነው። የለመኑትን ይቀበላል፣ ተማጽኗቸውን ያዳምጣል። قد سمع الله አዳማጭ ብሶታችን አዳማጭ ተመልካች ጌታ ነው። ሁሌ እንማጸነዋለን፣ እሱም እሺ ይለናል፣ ይቀበለናል። ግን አንዳንዴ ዱዓችን ሊዘገይ አሊያም ተቀባይነት ያጣ ሊመስለን ይችላል። ሚስጥሩ ምንድነው? መልሱን ከታላቁ ኢማም ኢብራሂም ኢብኑ አድሃም ከርሳቸው እስኪ እንስማው። ይህ ታላቅ ሰለፍ አንዴ በስራ በሚባል አገር ሲያልፉ ያሆኑ ኢራቅ አካባቢ መሆኑ ነው። ህዝቦች ጠየቋቸው፣ ገበያ ላይ ነው። ትልቅ የአላህ ባሪያ ሳልህ ዓሊም ናቸው። አስቆማቸው። ያ አባ ኢስሐቅ፣ የኢስሐቅ አባት ሆይ አሏቸው። ማለና ነድዑ ላህ ሙንዙ ደህሪን፣ ለአመታት አላህን ለምን ነው ግን አላህ አልተቀበለንም፣ ዱዓችን ለምን ነው ጠብ ያላለው አሏቸው። ቃል ኢብራሂም ኢብኑ አድሃም መልስ ሰጡ። ለእኛም የሚገባ መልስ ነው። ለምን መሰላችሁ? በ10 ነገር ልቦቻችሁ ሞተ፣ እንዴት አላህ ይቀበላችሁ? 10ሩን ነገር ለማዳመጥ ሁሎችም አፍጠው ተመለከቱ። እነዚህ 10ሮቹ ምንድናቸው? የመጀመሪያ አረፍቱሙላህ ፈለም ትؤዱ ሐቀሁ፣ አላህን አወቃችሁት ጌትነቱን፣ ሐቁን ግን አልሞላችሁም። ያዘዛችሁን በትግር አልሞላችሁም፣ አልተገበራችሁም። ሁለተኛው ቀረእቱሙል ቁርአን፣ ቁርአንን ቀራችሁ አነበባችሁ፣ ፈለም ተዕመሉ በህ፣ በቁርአን ግን እየሰራችሁ አይደለም። አዎ ቀረዋለን፣ የተገበርነው ነው። ወካነ ረሱል ኹሉቁሁል ቁርአን፣ ነቢዩ ሰለላሁ ዐለይሂ ወሰለም አኽላቃቸው ቁርአን ነበር። ማለት ያዘዘውን ይተገብራሉ፣ ከከለከለው ይርቃሉ። ሶስተኛ ዘዓምቱም አነኩም ቱሒቡነ ረሱለላህ፣ መልእክተኛው እንደምትወዱ ሁሌ ትናዘዛላችሁ፣ ትነገራላችሁ። ወተረክቱም ሱነተ፣ ፈለጋቸውን ሱናቸውን ግን ሸሽታችኋል። ሰርጋችሁ ዘፈን ነው፣ ለቅሷችሁ ዋይታ ነው፣ የጎረቤት ሐቅ የለም፣ የቤተ ዘመድ ሐቅ የለም፣ ዳዕዋ ላይ ስነ ምግባር የለም፣ ዳዕዋ ላይ ሱናቸው የለም። ምናልባት ብዙ ሰው የነብዩ ሱና ሲባል ውጫዊ ገጽታ ላይ አእምሮ ውስጥ ብልጭ የሚልበት ሰው አለ። ጺም ማሳደግ፣ ሱሪ ማሳጠር፣ እነዚህ ከሱናዎቹ አንዱ ናቸው። የነብዩ ሱና ከዚህ የገዘፈ ነው። ህይወትን የኖሩበት ፈለግ ማለት ነው። ህዝብ ጋር የኖሩበት ማህበራዊ ህይወታቸው፣ የዳዕዋ ህይወታቸው፣ የጎረቤት ጋር የነበራቸው፣ ትዳር ጋር የነበራቸው፣ አቅዋሉሁ ወአፍዓሉ፣ ንግግራቸው፣ ድርጊቶቻቸው የነብዩ ሱና ናቸው። ነብዩ እንወዳለን አላችሁ፣ ከሱናቸው ርቃችኋል። ከህይወት ዘይቤያቸው፣ ከህይወት ፍልስፍናቸው ርቃችኋል። ሶስተኛው ይሄ ነው ችግሩ፣ ከዳዕዋ ዱዓችሁ ከተቀባይነት ያገደው። አራተኛ ወቁልቱም ብላችሁ አላችሁ፣ አነ ሸይጣን ዐዱውን ለኩም፣ ሸይጣን እኮ ጠላታችን ነው አላችሁ። ወዋፈቅቱሙ፣ ከእርሱ ጋር ናችሁ ግን ያላችሁ፣ በእርሱ መንገድ ነው እየተጓዛችሁ ያላችሁት። ብእሰ ሊዛሊሚነ በደላ። አምስተኛ አከልቱም ኒዓመላህ፣ የአላህን ጸጋ እየተመገባችሁ፣ ፈለም ትؤዱ ሐቀሃ ሽኩረሃ፣ ጸጋውን ግን አላመሰገናችሁት። አምስተኛ ቁልቱም ብላችሁ አላችሁ፣ አነል ጀነተ ሐቁን፣ ጀነት እውነት ነው አላችሁ፣ ፈለም ተዕመሉ ለሃ፣ ለእርሷ ግን እየሰራችሁ አይደለም። ወቁልቱም ሰባተኛ ብላችሁ አላችሁ፣ አነ ናር ሐቅ፣ ሳት እውነት ነው አላችሁ፣ ጀሃነም እንዳለ አምናችኋል፣ ከእርሱ ግን እየሸሻችሁ አይደለም። ስምንተኛ ቁልቱም አነል መውት ሐቁን፣ ሞት እውነት ነው ብላችኋል፣ ለሞት ግን እየተዘጋጃችሁ አይደለም። ዘጠነኛ ደፈንቱም መውታኩም፣ ሙታና የሞቱባችሁን ዘመዶቻችሁን ቀበራችሁ፣ ፈለም ተተዒዙ ብሂም፣ በእነሱ ግን አትገሰጹ። ዘጠነኛው ያገዳችሁ ይሄ ነው። ሞት ተረስቷል፣ የዱንያ ፍቅር ነው። ሰውን ቀብረን እዛው ላይ ስለ ውርስ ነው የምናወራው። አስረኛ
استيقظتم من نومكم كنقلفاتشو تنستاتشو اشتغلتم بعيوب الناس بسو نور بيزي هوناتشو ونسيتم عيوبكم يراساتشون كفتة رساتشو عيباتشو قدلتاتشو رساتشو متقومت ودسو بتلي زمنو تلقوا بشتا هنا يسو ستة معسادد يسو نور مفلفل እርሱን አሳንሶ ለማቅረብ መጣር በዳዋው ህይወት ላይ ፓፓራዚስ እንደሚባሉት ይሄ አጥማጅ ፎቶ አንሺዎች የሰው ሚስቴክ ከተገኘች ጣሩ ቢሃ ፈራሐን ደስታ ነው ፌስቡክ ላይ ትለጠፋለች ይሄንትና ሱብሃንአላህ ከንቀልፋችሁ ተነሳችሁ የራሳችሁን አይብ ረስታችሁ በሰው አይብ ቢዚ ሆናችሁ አላህ እንዴት ዱዓችሁን ይቀበላችሁ ሰው የሚያወራው ስለሌላው የራሱን ሶላት ጥንቃቄ የራሱን ከቁርአን ጋር ያለውን ትስስር የራሱን ቁርአን ጋር ያለውን ለቅሶ አልፈተሸም ለሊት ተነስቶ በኹሹ መስገዱን አላየም ርቋል ከዚህ ይሄን አይቡን ረስቶታል اشتغلتم بعيوب الناس በሌላው ቢዚ ሆናችሁ አላህ እንዴት ይቀበላችሁ ከዱዓ ያገዱን فإني قريب كتبالو بر يراقنا بإبراهيم ابن أدهم جلسا نزي 10 نطبوش ናቸው تلك 10 كاملة الله قربنا نزي ناستغاكلن ማዘነው በሮቹ ለባሮቹ ክፍት ነው فإني قريب أجيب دعوة الداعي إذا دعان الله يلمنون يقبلال وصلى الله وسلم وبارك على نبينا محمد السلام عليكم ورحمة الله تعالى وبركاته فإن